ዲጂታልን እንደ አንድ ስትራቴጂ እንደ አንድ ፒላር ካልወሰድን በስተቀር በምናስበው ፍጥነት ከችግርም አንወጣም፣ ወደ ብልጽግናም ጉዟችን ይዘገያል ወይ ይደናቀፋል። ለምሳሌ ግብርና መር ያልነው የኢኮኖሚ አካሄድ ዲጂታሉን ከዘነጋ ዲጂታሉ እንደ አንድ ፒለር ካልተወሰደ ብዙ ርቀት ሊወስደን አይችልም። በዚያ ምክንያት ብዝሃ ዘርፍ መሆን አለበት። ኢንዱስትሪው፣ ግብርናው፣ ማይኒንጉ፣ ቱሪዝሙ ሞስት ኢምፖርታንት ቴክኖሎጂ ለራሱም ለነዚህም ደግሞ እንደ መሰረት ሆኖ ማገልገል አለበት የሚል በአምስቱ ዋና ዋና የመንግስታችን እቅድ ውስጥ አንዱ ሆነ።